ለፀጉሩ የሚቻሉትን ሁሉ እንክብካቤ እያደረጉ ነው። ግን አሁንም ቁመቱም ብዛቱም አልጨመረም። የተለያዩ የፀጉር ቅባቶችን ገዝተዋል፣ ማስኮችን ሞክረዋል፣ ሻምፖዎችን ቀይረዋል። ነገር ግን የፀጉሩ ሁኔታ አሁንም ባለበት የቆመ ይመስላል። ችግሩ የሚጠቀሙት ፕሮዳክት ባይሆንስ? የፀጉሩ እድገት በጭንቅላቶ ላይ በሚቀቡት ነገር ብቻ የሚወሰን አይደለም። ይልቁንም ሰውነቱ ጠንካራ ፀጉር ለመገንባት ባለው ግብአት ላይም ጭምር ነው። እስኪ አስቡት፣ ፀጉሩ መጀመሪያ የሚሰራው በሰውነቱ ውስጥ ነው። ከዚያ በኋላ ነው ወደ ውጭ የሚወጣው። ስለዚህ ሰውነቱ ዋና ዋና ንጥረ ነገሮችን ካጣ ምንም አይነት የፀጉር ምርት ችግሩን ሙሉ ለሙሉ ሊፈታው አይችልም። ለፀጉር እድገትና ብዛት አስፈላጊ ከሆኑ ንጥረ ነገሮች ውስጥ አንደኛው አይረን ነው። አይረን ኦክስጅን ወደ ፀጉሩ ስር እንዲደርስ ይረዳል። በቂ ካልሆነ ግን እድገቱ ሊቀንስ ይችላል። ሁለተኛው ወሳኝ ንጥረ ነገር ደግሞ ቫይታሚን ዲ ነው። የፀጉርን የእድገት ዑደት ይደግፋል። መጠኑ ቢያንስ የፀጉር መቅጠን ወይም ደግሞ መቀነስ ሊከሰት ይችላል። ሶስተኛው ንጥረ ነገር ደግሞ ፕሮቲን ነው። ፕሮቲን የፀጉራችን የተሰራበት ዋናው ግብአት ነው። በቂ ፕሮቲን ካልወሰዱ ሰውነቱ ቅድሚያ የሚሰጠው በህይወት ለመቆየት ለሚያስፈልጉ የሰውነታችን ክፍሎች እንጂ ለፀጉር አይደለም። ሌላኛው ወሳኝ ንጥረ ነገር ደግሞ ዚንክ ይባላል። ዚንክ የፀጉርን ጥንካሬና እድሳት ይደግፋል። የአመጋገብ ሁኔታው ፍጹም ቢሆን እንኳ ውጥረት ወይም ስትረስ ብቻውን የፀጉርን እድገት ሂደት ሊያስተጓጉል ይችላል። በከፍተኛ ውጥረት ውስጥ ሲሆኑ ሰውነቱ ራሱን ወደ መከላከል ሁኔታ ወይም ፕሮቴክሽን ሞድ ወይም ደግሞ ሰርቫይቫል ሞድ የምንለው ውስጥ ይገባል። በዚህ ሁኔታ ውስጥ ደግሞ ለፀጉር ቅድሚያ አይሰጥም። ለዚህ ነው አንዳንድ ሰዎች በውጥረት በበዛበት የህይወት ወቅቶች የፀጉር መርገፍ የሚያጋጥማቸው። ፀጉሩ ከትከሻው በላይ ማደግ ካቃተው ሌላ ምርት ለመግዛት አይቸኩሉም። ሌላ አዲስ የፀጉር ምርት ከመግዛቱ በፊት ራስዎን እንዲህ ብለው ይጠይቁ። ለሰውነቴ ተገቢውን እንክብካቤ እያደረግኩ ነው ወይ? ተገቢውን እረፍት እየወሰድኩ ነው ወይ? የተመጣጠነ ምግብ እየበላው ነው ወይ? ስትረስ ማኔጅ እያደረኩ ነው ወይ? ውስጤ ሰላም ነው ወይ? የሚሉት ጥያቄዎች ለፀጉር እድገት ሆነ ለመላ ጤንነት በጣም ወሳኝ ስለሆነ እነዚህን ጥያቄዎች ሁሌ ማሰብ ያስፈልጋል። የፀጉራችን እድገት የውስጣዊ ሚዛን ነጸብራቅ ናቸው። ውበት ደግሞ በእውነት የሚጀምረው ከውስጥ ነው። በውስጥ የሚጀምር ጤናማ ፀጉር ይገባዎታል። ራስዎትን ይጠብቁ። እነዚህን ቪዲዮዎች ከወደዷቸው ሰብስክራይብ በማድረግ ቤተሰብ ይሆኑ።